ኢትዮጵያ ውስጥ ፍሪ ኢንተርኔት አይሰራም የምትሉ ሰዎች ምናችሁን ነው የሚያማችሁ? ኢትዮጵያ ውስጥ ፍሪ ኢንተርኔት መስራት ጀምሯል ማለት ነው ቤተሰቦችዬ። ምንም ካርድ ሳታወጡ እንዴት እንደምትጠቀሙ ታሳያችኋለሁ። በመጀመሪያ ይሄን ለመጠቀም ዳታችሁን መክፈት አለባችሁ። ዳታችሁ ደግሞ ኢትዮ ቴሌኮም መሆን አለበት ማለት ነው ቤተሰቦችዬ። ዳታዬን ከፍቼ አሳያችኋለሁ። አንዴ እወጣለሁ ማለት ነው። ያው ከወጣ በኋላ ወደ ቴሌግራም ሄዳለሁ። ይሰራል አይሰራም የሚለውን አብረን እናያለን። እየሰራ አይደለም ማለት ነው። ከላይ እንደምታዩት ዳታዬን ከከፈትኩ በኋላ ወደ ቴሌግራም ገብቻለሁ። ምንም ብር ስልኬ ላይ የለም ማለት ነው። ዌይቲንግ ፎር ኔትወርክ እያለ ነው ፋሚሊ። ከዛን ከወጣ በኋላ አሁን ወደ ዩቲዩብ ገብቼ ቼክ እናደርጋለን ማለት ነው ፋሚሊ። ዩቲዩብ ማለት ነው። ወደ ዩቲዩብ ገብተን ቼክ እናደርጋለን አፕሊኬሽኑን ሳንከፍት በፊት ማለት ነው። ይሄን ቪዲዮ እስከ መጨረሻ ብቻ ይዩት። እንዴት እንደምትጠቀሙት ሁሉ አሳያችኋለሁ ማለት ነው ፋሚሊያንስ። ምንም እየሰራ አይደለም ማለት ነው። የኛውም አይሰራም። የኛውም ለምን ስልክ ላይ ብር የለም ማለት ነው ፋሚሊ። አንዴ ወደ አፕሊኬሽኑ እንላለን ማለት ነው። ወደ አፕሊኬሽኑ ከሄድን በኋላ አንዴ ብቻ ፓተርነል ትባላለች ስታርት የምትለዋን እቺኛውን ብቻ አንድ ጊዜ ብቻ መጫን ነው ከእናንተ የምትጠበቀው ማለት ነው። ስታርት ካልናት በኋላ ራሱ ኮኔክት ይሆናል ማለት ነው ፋሚሊ። ኮኔክት ከሆነ በኋላ ወደ ቴሌግራም እንገባለን። ይሰራል አይሰራም ብሎን አብረን እናያለን ማለት ነው ፋሚሊ። እንደምታዩ ሰርቷል ማለት ነው። ይኸው ሰርቷል ማለት ነው። አሁንም ወደ ዩቲዩብም ገብተን ቼክ እናደርጋለን ማለት ነው። ወደ ዩቲዩብ ገብተን ቼክ እናደርጋለን ይሰራል አይሰራም ብሎን ፋሚሊ እስከ መጨረሻ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ፍሪ ኢንተርኔት እንዴት እንደምትጠቀሙና ሌሎች ነገሮችም እዚህ ቻናል ላይ ስለምለቅ ይሄ ቪዲዮንም ላይክ ማድረጋችሁ እንዳትረሱ። ኮሜንት ላይም ያልገባችሁ ነገር ካለ ኮሜንት ላይ ንገሩኝ ማለት ነው ፋሚሊ። ይሰራል ማለት ነው። ለምሳሌ ከፍቼ ላሳያችሁ አንድ ቪዲዮ ዝም ብዬ क्या हाल चाल गाइस ይሰራል ማለት ነው። अब यहाँ पे लिमिट እንደምታዩት ነው ይሰራል። በዜሮ ብር ኮንፈርም ነው ቪዲዮ ስለተጠቀመ ነው። ይሄኛውን ካየን በኋላ ነው ይሰራልን ማለት ነው። እስኪ አንድ ጊዜ ስለዚህ አዎ ለነሱ አይበቅም። ይሄው ሀብታም የሚያደርጋቸው የብድር አጠቃቀም ነው። ግን አላስፈላጊ ነገር ለመግዛት ለሰዎች ሾው ኦፍ ለማድረግ ነገ ለሚትረፉት ነገር ገንዘብ እዳ ውስጥ አትግቡ ፕሊዝ። ሰባተኛ እያንዳንዷን ወጪ ወቋት አይ ነው ከዚህ ተጠበቀው ማለት ነው። ዛሬ እንደምታዩት ነው ማውጣት የምትችሉት ብቻ ሁሉ እንደምታዩት ይሰራል ማለት ነው። ወደ ቤቱ ሄደ። በዚህ መንገድ እንግዲህ ሳምንታት አለው። ፋሚሊ እያያችሁት ነው እየሰራልኝ ይገኛል። ደግሞ ፍጥነት አለው ማለት ነው። ፍጥነት አለው። ሁሉንም ነገር ይሰራል ማለት ነው። እዚህ በኋላ የኔናንተ ነገር አብቅቶለታል ማለት ነው። እባክሽ ፊዮሪ እንደዚህ ታርግ። መልካም እንደምታዩት ይሰራል። በቃ ይሰራል። ሁሉንም ነገር ይሰራል ማለት ነው። እሺ በመጀመሪያ አንድ አፕሊኬሽን ታስፈልጋለች። አፕዋን ለማውረድ ወደ ሰርች ባር እንላለን ማለት ነው። አንድ ጊዜ ሰርች አፕዋን እናደርጋታለን። ምን እንላለን? ሀተነል ፕላስ ስንል እዚች ጋር መጀመሪያ ላይ የሚመጣልንን ይሄኛውን ማለት ነው። አንድ ጊዜ እነካለን ሀተለ ፕላስ 2025 የምትለዋን። ከዛ ይሄኛውን አፕ አንድ ጊዜ ተጨናችሁ ታወርዳላችሁ። እኔ ኦሬዲ አውጃለሁ ኦፕን እያለኝ ነው። ይሄኛውን ካወረዳችሁ በኋላ ወደ ቴሌግራማችሁ ትገባላችሁ። በ3 ብር ወይ በ1 ብር እስከ 5 ብር ፓኬት ከገዛችሁ በኋላ ማለት ነው ስልካችሁ ላይ ኢትዮ ቴሌኮም ላይ። ከዛን ወደዚህ ከገባችሁ በኋላ ሰርች ቦታው ላይ ትሄዳላችሁ ወይ የቪዲዮ ኮሜንት ላይ አስቀምጥላችኋለሁ ሊንኩን እንደነካችሁ እዚህ ጋር ይወስዳችኋል ማለት ነው። ካለበለዚያ ደግሞ ወደ ቴሌግራማችሁ ገብታችሁ በሩ
HD ስትሉት ይመጣላችኋል። በሩ HD 11 ብላችሁ ነው ይመጣላችሁ ማለት ነው ፋሚሊ። በሩ HD 11 ስትሉ ያመጣላችኋል። ወይ የመጀመሪያው ኮሜንት ስር ላይ አስቀምጥላችኋለሁ ወይ ዲስክሪፕሽን ላይ። ከዛን እሱኛውን አንድ ጊዜ የኛውን ትጫናላችሁ የመጀመሪያውን ቻናል ማለት ነው ፋሚሊ። በሩ HD የሚለውን ያውና ያያችሁት ነው። በሩ HD እዚህ ጋር ከሰረቻችሁ በኋላ በሩ HD የሚለውን በሩ HD 11 ካላችሁ በኋላ ይሄኛው መጀመሪያ ላይ የሚመጣላችሁ ቻናል አንድ ጊዜ ብቻ መጫን ነው ማለት ነው። ከተጫናችሁት በኋላ ይሄኛውን ፋይል ማለት ነው ፋሚሊ አፑን ካወረዳችሁ በኋላ ይሄኛውን ፋይል አንድ ጊዜ ብቻ መንካት ነው ማለት ነው። ከነካችሁት እዚህ ጋር ያመጣላችኋል። ይሄኛውን እዚህ ጋር ካረጋችሁት በኋላ አፕሊኬሽኑ ያወራችሁ አፕሊኬሽን ጋር ካረጋችሁ በኋላ ጀስት ነው የምትለውን አንድ ጊዜ ብቻ መንካት ነው ማለት ነው ከእናንተ የምትጠብቀው። ከዛን ወደዚህ ትገባላችሁና እንደ ቀደሙ ስታርት ማለት ነው ከእናንተ የምትጠብቀው። አልቋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ክሪፕቶ ነክ ነገሮችን እና ቴክኖሎጂ ነክ ነገሮችን እናወራለን ማለት ነው እዚች ላይ። እናም ስለ ፍሪ ኢንተርኔት ዝርዝር የሆነ መረጃ ከዚህ ቻናል ላይ ታገኛላችሁ። ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እስከመጨረሻ ከቆያችሁ ይሄ ቪዲዮ ተመችቷችኋል ማለት ነው። ኮሜንት ላይ ያልገባችሁ ነገር ካለ ኮሜንት ላይ ንገሩኝ ማለት ነው። ሌላ ቪዲዮ ሰራላችኋለሁ። ይሄኛው ፓርት 1 ነው ማለት ነው ፋሚሊ ፒስ